እንደው ከዚህ ጋር የተያዘ ነው ዶክተር ገዱ የአማራ ህዝብ ያለበት የልውና አደጋ ለዓለም አቀፉ ማህበረሰብም ግልጽ እየሆነ መጥቷል። መረጃዎችንም እያወጡ ነው የሚገኙት። ሰሞኑን ብቻ የተፈጸሙትን የድሮን ጥቃቶች በሞርታር የተጨፈጨፉ የአማራ ተወላጆችን እንግዲህ በየሪፖርቱ በየጊዜው ያወጣን እንገኛለን። ይህ የልውና አደጋ በዋናነት በአጋዥነት ይሄንን አገዛዝ ያገዘ ያለው ራሱ የአማራ ልጅ ነው። እርሶ በአመራርነት ይመሩት የነበረው የቀድሞ ባዴን ያሁኑ የአማራ ብልጽግና ፋኖን አንዳንድ ሚኒሻዎችና ልዩ ኃይሎችን በማደራጀት ከአብይ አህመድ ጋር ተሰልፎ የገዛ ወገኑን እንዲወጋ ያደረጉ ይገኛሉ። እንደው ስለ ቀድሞ የሥራ ባልደረቦቹ ይሄንን ሲያስቡት ምን ይሰማውታል? የአማራ ተወላጆችን እንዲሞቱ የሚያደርጉት የገዛ የአማራ ተወላጆች ናቸው የሚል ነው። አብይ አህመድ አንድ ግምገማ ላይ ተናገረውን እዚህ ላይ መጥቀስ ያስፈልጋል። ህወሓት ሰሜን ዕዝን ሊመታ ሲዘጋጅ ከሊቅ እስከ ደቂቅ ህወሓት የትግራይ ተወላጆች የህወሓት ሰዎች ከሊቅ እስከ ደቂቅ ከህወሓት ጎን ነው የተሰለፉት። አሁን እናንተ ግን ከጽንፈኛው ቡድን ጋር አልተሰለፋችሁም። በየትኛውም አመራር እርከን ደረጃ ያላችሁ በወታደራዊም በጸጥታውም በፖለቲካውም ያላችሁት ከኛው ጎን ነው ያላችሁት ብሎ ምስጋናን ያቀርበላቸው ምን ይላሉ? እንደው እንግዲህ ያገዛዙ አንዱ ስልት አማራን የማዳከሚያ መንገዱ እርስ በርሱ ማባላቱ እርስ በርሱ ማባላቱ ካገዛዙ ብቻ የሚመነጭ ችግር አድርጌ አልወስደው። በአማራው በኩል ለዚህ የተመቸ ሁኔታ መኖሩም ነው። እንደዚህ እርስ በርሱ መጫወቻ እንዲሆን የሚያደርግ ስራ እየተሰራ ያለው የጊዜ ጉዳይ ካልሆነ በስተቀር አሁን ካገዛዙ ወገኖች ጉዳት እያደረሱ ያሉ በየትኛውም ሌቭል ማለት በየትኛውም ደረጃ ይኖሩ በጸጥታ መዋቅሩ ቢሆኑ በፖለቲካ መዋቅሩ ያሉት ዞሮ ዞሮ ይሄ ጣፈንታ ለነሱ ነገ ይደርሳቸው አትጠራጠር። አሁን አንዳንዶቹም እየደረሳቸው ነው። በየተራ ለሁሉም መድረሱ አይቀር ያለው ምንድነው? አሁን የምሰማው ጄኔራሎቹ በህዝባቸው ላይ ይህንን መከራ እንዲደርስ እያደረጉ አመራር እየሰጡ እያሉ ነገር ግን ባገዛዙ አይታመኑ። ፋኖ እስካሁን ድረስ እንዳይጠፋ ያደረጋችሁት እናንተ ናችሁ ተብለው ከአገዛዙ ጋር የተሰለፉ ይወቀሳሉ። በፖለቲካ አመራር ደረጃ ያሉት ከፍተኛዎቹ አመራር ይወቀሳሉ። በጸጥታ መዋቅሩ ያሉት ይወቀሳሉ። ምናልባትም ይሄ ሁኔታ የፋኖ እንቅስቃሴ የበለጠ እየጠናከረ ሲሄድ እነሱም እንደ ፋኖ የማይቆጠሩበት ሁኔታ እንደማይቀር አውቀው ከወዲሁ መልክ መያዝ ያለበት ይመስለኛል። ከወገናቸው ጎን መሰለፍ አለባቸው የሚል እምነት አለ። ከወገናቸው ጎን የታችኛው መዋቅር አውቃለሁ ከዞን ጀምረህ ወረዳ፣ ቀበሌ ከሞላ ጎደል በሌላ በኩል ያለው ከታረመ ነገሩ ቁልጭ ብሎ እየገባው ነው። የህዝቡ ስቃይ እየገባው ነው። አብሮ ነው በኑሮ ውድነትም በጸጥታ ችግርም በብዙ መንገድ የተጎሳቆለ ያለ መዋቅር። ይሄ ኃይል ከወደ ፋኖቹ ያያያዝ ችግራቸውን ፈተው በአግባቡ ከተንቀሳቀሱ ከነሱ ጎን መሰለፍ የሚችል በእርግጠኝነትም መሰለፍ አለበት የሚል እምነት አለ። አሁን እኮ ከማንም በላይ የወረዳ አመራሩ ነው ለጥቃት እየተጋለጠ ያለ። በመንግስት አይታመንም። በፋኖቹም የጥላት መልእክተኛ አድርገው ይመለከቱታል። ለጥቃት እየተጋለጠ እንደገና ደግሞ ወገኑ ህዝቡ በአይኑ ያየው እየተጨፈጨፈ ነው። ከፍተኛ ስቃይ ተዳርጓል። ይህንን ኃይል ያለው አማራጭ ራሱ ከህዝቡ ጋር መወገን ነው። በፋኖ በኩልም ይህን ኃይል ከመግፋት ይልቅ ማቅረብ የሚያስፈልግ ይመስለኛል። በተመሳሳይ ወደ ላይ ያሉት የጸጥታም ይሁን
በመከላከያም በጸጥታ በሌሎች የጸጥታ መዋቅርም ቢሆን በፖለቲካ አመራር ደረጃ ያለውም ቢሆን እኔ ማውቃቸው የስርዓቱ ከፍተኛ ማለት እንደ ተራማጅ ተደርገው የሚቆጠሩ የነበሩ ሰዎች አሁን እየተገፉ ነው ያሉት። አሁን በቅርብ ማለት ነው። ይሄ ለሁሉም የሚደርስ ዕጣ ፈንታ እና ከመምሸቱ በፊት እስካሁን ብዙ ጉዳት ደርሷል። አሁንም አልመሸም። አፈሙዛቸውን በህዝባቸው ላይ ማዞር አለባቸው። ሚሊሻም ይሁን ፖሊስም ይሁን ይሄ አድማ በተና የምንበለው ሌሎች የጸጥታ መዋቅሮች ማለት የምችለው ይሄን አሁን በተግባርም ብዙ ማሳያዎች አሉ። አምና ከነሱ ጎን የነበሩት አሉ። አምና ሲሞገሱ የነበሩት ምስጋና ሲቸራቸው የነበሩት አሁን የት ነው ያሉት? በአገዛዙ እንደተሞገሱ ቀጠሉ። አሁን በብልጽግና ውስጥ ጥያቄ ማንሳት ይቻላል። ለህዝብ የሚጠቅም ነገር ይሄ ሐሳብ ብሎ ማንሳት ይቻላል። እንኳን በዚህ ስራ እንኳን ልትሞትለት ይቅርና ትንሽም መለስተኛ መስዋዕትነት ልትከፍልለት የሚገባ አገዛዝ አይደለም። በተሟላ ጠላትነት የሚመለከተን እንደ ህዝብ በጠላትነት የሚመለከተን አገዛዝ እንኳን ህይወትን ልትከፍልለት ይቅርና መለስተኛ የሆኑ ዋጋ ልከፍል አይገባም። ሁሉም ነገሮች የማጭበርበር ናቸው፣ የውሸት ናቸው። እነዚህ የማጭበርበር የውሸት እና የመደለል እንቅስቃሴዎች እንዴት ብሎ አንድ ቀን ያታሉ፣ አምናታለ፣ ዛሬ ያታል፣ ነገም እየተታለለ እንዴት መቀጠል ይቻላል ሰው? እና እያንዳንዱ በብልጽግና መዋቅር ውስጥ የተሰለፈ የአማራ ተወላጅ ራሱን መጠየቅ ያለበት ይመስላል። ወደ የት ነው የሚሄደው? ነገ ለሱ ምንድን ነው የሚደርሰው? በወገኑ ላይ የሚደርሰው ጥቃት ዛሬ ነገ ለሱ ላለመድረሱ ምን ዋስትና አለ? በጋድ እየታየ ነው። የስርዓቱ አገልጋይ የነበሩ አሁን ለጥቃት እየተጋለጡ ነው እና ከዚህ አኳያ ይሄ ስርዓቱ ጋር ያለ መዋቅር በጊዜ የበለጠ ጥፋት የከፋ ከመሄዱ በፊት እስካሁንም እጅግ አስከፊ ጥፋት ደርሷል። ሳይብስ ጊዜውን በአግባቡ መጠቀም ያለበት ይመስለኛል። ዋናው ጥሬ ከወገኑ ጎን ይሰለፍ፣ ከአማራ ህዝብ ጎን ይሰለፍ። ከቻለ ተሰልፎ ይታገል፣ ካልቻለ ደግሞ አርፎ ከቤቱ ይቀመጥ። ይሄ ነው ከባድ የሆነ የታሪክ ጠባሳ ነው እያሳረፈ ያለው እና መታረም አለበት። አሁንም ቢመሽም ጨርሶ አልጨለመም እና ቶሎ መውጣት ያስፈልጋል የሚለውን ብቻ ነው ማለት የምችለው።